ሄይ ጋይስ እኔ የምላችሁ እንዴት ናችሁ? ደህና ናችሁ አይደለ? ዛሬ ደግሞ ሰልፍ ኬር ነው። ሰው ቅቤ እንቀባለን ምናምን አብረን እንውላለን ማለት ነው። አብራችሁ ይዋሉ። በጣም ደረቅ ነው። ትንሽ ብቻ ነው ቡና ያደረኩበት። አሳምምሽኝ ብለሽ ትልሽ ላትሺ አዳረቁን እኮ ነው እንትን ይበል ብዬ ነው ይቅለጥልሽ እዛው ላትሺ በደቂቃ ወሬ ደምለሽ እሺ በቃ እዚህ ቁጭ ለምላላ አድርጎ መሀል ላይ ማርያምን አልገባሽም። እስኪ ቀልጥ ጸጉርሽ ሆነ ከዛ ማሳጅ አድርግሻለሁ በኋላ ስታጠበው። ኧረ ሲቀልጥ ቡና እስክንጠጣ ምናምን እኮ ይቀልጣል ያለው ስሜቱ ግን አይገባችሁ። ጥሩ መጀመሪያ መጣሽ ቁሽሽ ነው እንዴ? ታጥቢያለሽ? አስሶች አይ አይደለም። እንዴት አድርገሽ አንድ ስር እንዳሳይሽ ካንሰር እንደዛ አድርገሽ እኔ ስለቆላሁ ነው። ኧረ በእንትን ነው የሚያምረው። ይሄ መያዝ ነው ያለበት ፀጉርሽ ካንድ ሰርተሽ እንጂ እንደዛ። ኧረ ይሄ ኬት ወዴት ነው የምሰራው? ካንድ እንደዛ ያለ መስራት አልችልም። ጫፉን እኮ ብዙ ነው። ወይኔ ስጅልሽ ለሰስ እንደዚህ ይሆንልሽ። ያጀት እኔም ካንድ ሰርተሽ እንደዛ አድርገሽ ያጀት ተሰውያል። ከዛ ሂጂ ነይ በዚህ ላድርግሽ። ከዛ ለምታምጪልሽ ቁጭ ነው ማድረግ። አንቺ ማለት ኦፕሬሽን ነው ብዙ አይደለም ፀጉርሽ። የማ የኔ ነው እንጂ ያንቺ ነው። እንደዚህ ቁጭ ላድርግ። ቶሎ ነው የሚቀልጠው። ይሄ የኔ አይቀልጥም። አብረን የሚቀልጠኝ አምጪልኝ አሁን ፀጉር መያዣ አርጌ ነገሩ ታንጋለሽ አርጌ ነበር አምጪልኝ። ምንማ እንጀራ ስለመጋገር ጥሩ ይቀልጣል። አትያዝላት አምጪው እንጂ እሳቱስ ምን ሆነ እና ማለት ነው። ይሄ በኋላ እናድርገን። በኋላ ግን አሳያችኋለሁ። ፀጉር አሁን ደርቋል። በጣም አድርቀው ነው የሚያስቀምጡት። ለምን እንደሆነ አላውቅም። ተመልሰን እንመጣለን። እናመሰግናለን። እኔ ሁሌ ቡና እናፈላ መሬት ላይ ነው የምትወደው። ምን አባቴ ላድርጋት? መሬት ላይ ነው ቁጭ የምትለው። መሬት ላይ ሆና ነው የምታፈለው። አልቀለጠም። አንቺ ምን እናድርገው ታዲያ? የኔ ግን መቅለጥ ጀምረዋል ኦልሬዲ። ሰው እንጀራ ስጋግር ራሱ በደንብ ይቀልጣል ብዬ ተስፋ አደርጋለሁ። እንጀራችን ወደ መጋገር ገብተናል ጋይስ።
ነበረኝ እንደዚህ ማለት ተጋግረን ነበር እንዴ? አይደለም እንደዚህ ያንቺ እኮ በጣም ነው የሚያምረው። ባይዘው የኔ ወፍራም እንጀራ ነው ስትቀጥምነዋ እንጀራ እየጋገርን አንቺ መቅረት ጀመረ። ምኑ? አዎ ይቅለጥልሽ በደንብ። ዛሬ ሙሉ ቀን አንድ ላይ ነን። ፀጉራችንን እንታጠባለን። የሲስተር ፀጉር ሹሩባ እሰራታለሁ። እኔ ለራሴ እሰራለሁ። ዛሬ ውጭ መውጣት የለም። ሙሉ ቀን ቤት ውስጥ ነን የምንውለው። ይሄ ጀበናው ግን የትግራይ ጀበና እንትን ይደረግበታል። ይሄ ግን በምንድን ነው እንትን የሚለው? ወይስ መድከም አለበት ቡናው? ወያው ነው የምጠጣው። ደስ የሚል ሆኖ ሳገኘው እኔ እዚች ጋር እናወጣለን። ላስቲኩ እንጀራ አንቺ ይሄ ከዚህ ምረጭሽ ፎቶ ምንም ፎቶ የለም። አሁን እኔ ምን ልታረጊ ነው? ይሄ የአክስታችን ልጆች ልደታቸው ነው። አይተሽ ጨርሽ? ምን አይሆንም። ይሄ የለውም ይባል የለውም ታዲያ እና ይሄ አስገቢ ትለኛለች። አስገቢ አለው እኮ የቆየ ፎቶ ካላችሁ ትላልሽ አይደለም። ተክልዬ ነዋ የተክልዬ ነዋ ያልኳት። ሰማይ ምን አይተሽ? አበይ 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 ምንም የለውም። የሚታይ ምንም የለውም። እሱ ይሻላል። የምዘፈናሽ ዘፈናሽ በተክልዬ ትሽመርት ዘፈን አበይ 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 በዓልና ከብር ነው ገና ትዳር በሉ ትዳር ጤፍ ማስፈጨት ምናምን ኦ ማይ ጋድ እንደዚህ ሳስብ ይገርማል። ይገርማችኋል። ያኔ በእኛ ጊዜ ያው ማውራት ጀምር ነው። ኢንቨስት ጥሩ ነው፣ ደስ ይላል። ውጥር ውጥር አድርጊበታል ዘፈን ለቲክቶክ ነው። ለምንድን ነው? አዎ እኮ ውጥር ውጥር የሚለው ዘፈን ከዚህ ይሄ ይደብራል። አይ ምንም አይደብርም። ይሄ ግን የኛው ያምራል። እሱና በቃ ቪዲዮ ብቻ ዋው በጣም ስስ እንጀራ ነው ጋግሮ ነው የግዢ እንጀራ እስኪመስል ግን አይደለም። እንዳይረዝም ጋገር እያሉ አሳያችሁ። እኔ የሚገርመኝ ግን ማለት ነው አንዳንድ ጊዜ ነገሮችን በጣም አጥብቃችሁ ስትፈልጓቸው የሉም፣ በቃ አይመጡም፣ አይሳኩም ምናምን እና ችላ ብላችሁ የሆነ በቃ ትሁት ስታረጉት ይመጣል። ለምንድን ነው ሲያስጠላ? እኔ በጣም የሚገርመኝ አንዳንድ ነገሮች መያዝ አይፈልጉም፣ በራሳቸው ሰዓት ይመጡት። ይገርማል። ምን ይደረጋል? እንጀራ ጨርሼ እመጣለሁ። እወዳቸዋለሁ። ዛሬ ጋይስ ወፍራም ነኝ እያለች እዩት። በቃ ቅቤው ቅልጥ ነው ያለው። ቅልጥ የኔ ግን አልቀለጠም። እባክሽ ቀልጧል። ቀልጧል። ምን ፈለግሽ ከዚህ በላይ?
ሰው እንታጠባለን። መጀመሪያ እሷን ልጠባት ባላይ ነው እንጂ ወደ ልብሽ የኔ ልብ ዞሯል። እዚህ ውሃ የለም። በጣም ነው የሚያሳዝነው። ወይ ይገርማል። ወዴት በምን አድርጌ ላሳያችሁ? ወደዚህ እዚህ ጋር ትሆኛለሽ አንቺ። ውሃውን ወደዚያ ምጪው። እኔ ለመድፋት ነው። እዛው ነሽ ተቀርቀርሽ። እንግዲህ ምን ነው ወደ ልብሽ ወደ እኔ ዞሯል ፍቅር አለብሽ በጉንሽ በቤት ፀጉር ዞማ ነው ያለኝ። እሺ አውሪ ፀጉር ትጠላላችሁ። በቃ ጥቢያት እመልሳለሁ እንጂ አይመችም እዚህ ለመቅረጽ። የ30 ዓመት አዛውንት መቼ ነው ግን የምችለው? ምን አጠብ ቆመስ እስቶብሽ እኮ ነው። እዚህ ፏ ብሏል። ሃይ ጋይስ ታጥበናል። ምሳ እንብላና ፀጉራችን ወደ መስራት እንገባለን። ረሃብ ገደለን በጣም። ወደ ልብሽ ዞሮ ፍቅር አለ። እኔ ከነው ሃይ ነው አልደረኩም ነው የወጣሁት። ምግብ ይዘን እንምጣ። እዚህ ጋር ላድርገው። ኦ ማይ ጋድ በምን ላሳያችሁ? ቀምሰን መሰከር። ቅድም የጋገርኩት እንጀራ ነው። አይታችሁታል። ስጋግር ያበደ። እኔ እኮ አልጋግር። ወደዛ ትሆኛለሽ። ወደዛ ልምጣ። ምክንያቱ ይሄ መስኮቱ እንትን ይላል። ይሄ ሙላሽ እኮ ወርዳልሽ ወደ መሬት እንዳይደፋ። ለነቴኖራ ፍቅር አለብሽ ለካ ለካ ስታጠቡ ያለው እንትን ግን ኦ ማይ ጋድ ቅልል ነው የሚለው። ቅልል በዚህ ከንፈሬ በጣም ያበደ እየሆነ ነው። ወገን መተናል። አሁን ደግሞ ልንበላ ነው። እና ድንች በጣም የምወደው ምንድነው? ይሄን ትተሽ ወደ እኔ የመጣሽው ሰላጣ
ዋናው ሰናቀው ቁርስን በደንብ አድርገን በዛው ነው ወይ ደግሞ ሳይርበኝ ቆይቶ አሁን ያ ተተተሽ ቀራም አጣውት እኮ መደፋቴ ነው በቃ በልተን ጨርሰን እንመጣለን። እንዳናስቀናችሁ ነው ሙሉታይ እንደዚህ ነው መንበላ እኛ ቀጫጭኖቹ እንደነርስ ከብ ገብራዚያ እንዲህ ነው ፎቶ የለሽም? የለም በቃ እንደመሰለሽ እሺ ወይ ወፍራም ላድርጓ በጣም ልብሽ ፍቅር አለ ይሄ ወደዚህ እኮ አይደለም ወደዚህ እኮ ኧረ አይደለም ነው አይደለም ነው አሳይ እንደዛ ነው አይደለም እስከዚህና እስከዚህ ብቻ እኮ ነው የሰራው እዚህ እኮ ትኩስ ነው የነሱ እኮ የኔ እንደዚህ አድርጌዋ ለምን እና ወደዚህ አይመጣም እኮ በትኩስ ቆይ ስልክ ይናጣል ይመጣል እንጂ ማቀባት ደግሞ ብጉር ይወጣብኝ እኮ አይ ልብሴ ላይ ቁጭል ስለዚህ እንደዛ ከሆነ ወደዛ ላድርግልሻለሁ እስከዚህ ድረስ በያዝሽ እንደዚህ ላድርግ ለበዓል ስለምትሰርኩ ችግር የለውም ስለዚህ ወደዚህ ወደ ታች ልምጣ እንደዛ አይደለም ቆያስሽ ወይ እንደዚህ ላድርግልሽ በቃ ነይ ራሴ በራሴ ስታይል ልስራሽ ወደ ታች አይ እንደዚህ እዚህ ጋር ያበቃል ይመጣል ብለሽ ነው እንደዚህ ለምን ወደ ታች አሰረኝ እንደዚህ ነው የምሰራሽ አሁን ልታርገው ነው በቃ ቆንጆ ነው ያለው እንደዚህ ላሲዘው ነው እኔም እንደዚህ ላደርገው እኮ ነው አርጊው ከወደድሽ ምን ያገባኝ እኔ ቆንጆ ነው ፀጉሩ ባይሆን ይሄ ምን ላድርግ እናሪስ ምንድን ነው ያልኩሽ ይሄ ከዘምን እዚህ ጋር እንደዚህ ነው ማድረግልሽ ቆይ አሳሻለሁ ነይ በቃ ከፈለግሽ በዚህ ልጀምር አንቺ ይሄን የጨነቀሽ ዝም ብለሽ ተሰሪ ትረስት ፕሮሰስ ይላል ቁጥጥር ልታደርግበት ነው አዳረግበት ወደ ታች ነው ማራለት ሷራሱ እቺ ወደ ታች አንቺ ትጃለብሽኝ እንዴ ያቺ ቆንጆ ነው ተፈጭልሽ ከፈለግሽ አራዳክሽ የሆነት የምሬ ነው
አሁን እኮ የልጅ የሚባል ሹሩባ የለም እና ከሶስት ልሰራ እንዴ ከሶስት እዚህ ጋር ምን ኧረ ነገ እንሄዳለን እኮ እንደዛ ብትሰሪ ይሻልሽ ነው። ግንባሬ ስለምትይ ነው በይ እንደዛ ያልሰራሁሽ ግን እኔ እንትና ያስወጣ ግንባሬ ውስጥ አሁን ግንባሬ እንትቾ ተውሹ ጥሩ ያበደ ማርያምን ያበደ ሹሩባ ነው የሰራሁሽ። በስተመጨረሻ ልጅነቴ ማርና ወተቴ ኢትዮጵያ ያበደ ሹሩባ ነው የሰራሁት። ያበደ ከዛ ይሄ ከዚህ ነው የሚጨርሰው። ይሄኛው ታች ደረጃ ነው ባይዘው ደረጃ የቤታችን ደረጃ የህይወት ደረጃ የቤታችን ደረጃ ተመችቶኝ ይሄ አውረድ ስትወርዱ ያለው ነው። ምንም ብዙ አይሰማችሁ። እዚህ ጋር ያለው ተንጠጥጠር ምንም አረጋችሁ ወይ ተሳሳዘን እኮ ዝም ነው መላት ነው። ምንም አረጋችሁ በዚህ እድሜ አጥባ ሰርታ ስዊስት ለዛ እኮ ነው ዝም ያልኩት። ፀጉር ያጠረ ተሰብስቦ ይሄ ልትሰራ ከ5 ነው ወይ ከ6 ነው ያለውና ስንት ሰዓት እንደፈጀባት። ኧረ እባክሽ እንዴ መቼ ቁጭ ያልኩ መሰላችሁ? ከሷ ታርጌት ነው እዚህ ሲገርድ እንደዛ አርክሻ ሲይዙልኝ ላስይዝልሽ እንደዚህ ይሁንልሽ እንጂ እሺ በቃ ምንም አይነካሽም እኮ። አመሰግናለሁ። አሁን ደግሞ የኔ ይሄ ፀጉር ቤት ማለት ነው ቦሌ ነውና ሰው የለበት ሰፊ ነው ግን ታዋቂ ቤት ነው። እኛ እንግዛት አይደለም የሚገርመኝ እኮ እንደዛ አይደለም። እዛ የሚሰሩት ናቸው ላይፍ ሲገቡ የሳየው ሰው የለውም። ተሰርቼ እመጣለሁ ጋይስ።
ጋይስ ፀጉር ይሄን ይመስላል። ቆንጆ የስራ ቀን ነበር ዛሬ አብረን ይዋልን። ዳ ፋሚሊን ተቀላቀሉ፣ ሰብስክራይብ አድርጉ። እወዳቸዋለሁ። ባይ